አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፈረሰኛዋ ፋሚሊዎች እንደምናችሁ ደህና ናችሁ ወይ? እኔ በጣም ሰላም ነኝ ሀባይቢ። እንግዲህ ዛሬ በጣም እጅግ የሚያስፈራ የሚያስጸይፍ የሚያስደነግጥ ክስተትን ይዤላችሁ የመጣሁት ማለት ነው። አንዳንዴ በዙሪያችን ያሉ ሰዎችና አብረውን የሚኖሩ ወይም በስራ አብረውን ያሉ የስራ ባልደረቦቻችን ምን አይነት ሰዎች እንደሆኑ ማወቅ ይኖርብናል ማለት ነው። ስለ ሳቁ ስለተግባባናቸው ብቻ አብሮ መብላት አብሮ መጠጣት አብሮ ጊዜ ማሳለፍ አንዳንድ ጊዜ ዋጋ ሊያስከፍለን ይችላል ማለት ነውና በእያንዳንዱ ጊዜ የሚያጋጥሙን ሰዎች ጥንቃቄ ማድረግ ይኖርብናል ማለት ነው። በተለይ በስራ ቦታ ማለት ነው። እንግዲህ ለማመን የሚከብድ ነው። አሁን እዚህ ጋር የምታዩት አበባ፣ እንቁላል፣ ሳንቲም ከስር ደግሞ ጥሬ ሩዝ እንደዚሁም ደግሞ እንቁላሉ ራሱ ጥሬ ነው ማለት ነው። እንደምታዩት መካከል ላይ ከሳንቲሞቹ መካከል ከእንቁላሉ መካከል ሳንቲሞች አሉ። ከዛ አበባ አለ፣ ሩዝ አለ። እና ይሄ ነገር ምናልባት ለሐረካት ለምግብ የቀረበ የበሰለ ነገር አይደለም። በሚገርም ሁኔታ ምን እንደሆነ ብነግራችሁ ትደነግጣላችሁ ማለት ነው። እና አስቡት እዚህ ጥሬ ሩዝ መሀል ጨዋታ በሚመስል መልኩ እንደዚህ የምታዩዋቸው እንቁላሎች ቁጥራቸው 13 ነው። 13 ናቸው። ሳንቲሞች ደግሞ እንደዚሁም 13 ናቸው ማለት ነው። በእያንዳንዷ እንቁላል መካከል ነው የተቀመጡት ዝርዝር አንዳንድ ሪያሎች ማለት ነው። አበባው ደግሞ እንደምታዩት መሀል ለመሀል ላይ በሁለቱ እንቁላሎች ዳርና ዳር ላይ ተቀምጦ በ12 ወይም በ11 እንቁላል ተከቦ ነው ያለው ማለት ነው። እንደዚህ ስታዩት እንግዲህ ለጌጥ ለዲኮር ምናምን ተውቦ የቀረበ ነው የሚመስለው። ነገር ግን ነገሩ ወዲህ ነው ይላል ያገሬ ሰው። ነገሩ ወዲህ ነው እና እነግራችኋለሁ። ከአንዲት እህቴ የተላከልኝ ምስል ሲሆን እኔ ምስሉን ሳየው በሰዓቱ በጣም ነው የደነገጥኩት ማለት ነው። እንደዚህ አይነት ነገር አይቼ አላቅም ማለት በወሬ ደረጃ እንሰማለን። መተት፣ ድግምት፣ ጥንቆላ እንደዚህ መሰል ነገሮች የተለመዱ ናቸው። ለኛ ሀገር አዲስ አይደሉም። እነዚህ ባዕድ አምልኮች አላህ ሱብሃነሁ ወተዓላ ከእንደዚህ አይነት ነገር ይጠብቀን እና ማለት ነው። እና እንደምታዩት እንግዲህ በቃ ስታዩት ያምራል። እንቁላል ነው፣ ነጭ ነው። አበባ ነው፣ ያምራል። ውስጡ ግን እዩት፣ ሩዝ አለ፣ ሳንቲሞች አሉ መካከል ላይ። ይሄ ነገር ደግሞ የተደረገው ቀን እና ጊዜ ጠብቆ ነው የተደረገው። እሱም ደግሞ አሁን የእንግሊዞች 2016 እየገባ ነው። ጃንዋሪ መሰለኝ የሚባለው እሱ እየገባ ነው እና ልክ ቀኑ በገባ ቀን ይህ ክርስማስ ምድርኤሽ የሚባለው ነገር አበባውን እንደ ክርስማስ ነው የተጠቀመችው። እንቁላሎችና ሳንቲሞቹን እንዲሁም ጥሬውን ሩዝ ደግሞ ለምን እንደተጠቀመችው እንግዲህ እራሷ ናት የምታውቀው ማለት ነው። እና ታሪኩን ጠቅላላ አድርጌ ስነግራችሁ አንዲት እህቴ ናት የላከችልኝ። እሷም ድርጊቱ አስደንግጧት ምንድን ነው ይሄ ነገር? ጥንቆላ ነው እንዴ? ሟርት ነው እንዴ? ሲህር ነው እንዴ? ምን ሊሆን ይችላል? እንደዚህ እንቁላል ተመርጦ ሳንቲም በመሃሉ ተደርጎበት ጥሬ ሩዝ ከስር ተቀምጦበት ከላይ ደግሞ አበባ ተደርጎበት ምንድን ነው ብላ እሷም ፎቶ አንስታ ላከችልኝ ማለት ነው። እኔም በመጀመሪያ ሳየው ማለት ስታዩት ያምራል፣ ግን ለምን ሳንቲሙ ለምን መካከል ላይ ሆነ? ጥሬ ሩዝ ለምን እንደዚህ መሆን አስፈለገ? እንቁላሉ ራሱ ጥሬ ነው፣ ያልተቀቀለ ነው ባይዘወይ እና በጣም ነው የሚያጸይፈው ማለት ይሄ ነገር ድግምት ነው ወይም ጥንቆላና መተት ነው እንጂ ሌላ ነገር ሊሆን አይችልም። ማለት አንደኛ ቀኑ ተጠብቆ በፈረንጆች አዲስ ዓመት በሚሉት ወይም ደግሞ የክርስማስ የሚባለው ጃንዋሪ ሲገባ የሚደረገው የሚያከብሩትን በዓል አስመልክቶ የተደረገ ነው። ሲቀጥል እንቁላሉ ደግሞ 11ዱን እንቁላል ገዝታ ያመጣችው ሲሆን ሁለቱ ደግሞ ከመዳም ፍሬዘር ውስጥ ወይም ከመዳም ፍሪጅ አውጥታ የጨመረችው ነው። እንደዚሁም ሩዙ ደግሞ ከመዳም ኩሽና ውስጥ አውጥታ ነው ያደረገችው። ሳንቲሙ ደግሞ ከየት እንዳመጣችው አልታወቀም። ሱቅ ሄዳ ብሯን ዘርዝራ ታምጣ፣ እንደዚሁም ከመዳም ልጆችና ከመዳም ከላስ ለቃቅማ ታምጣ አይታወቅም። አበባውም እንደምታዩት በቤት ውስጥ የተገኘ ይሁን ተገዝቶ የመጣ እሱንም አላረጋገጥኩም። እርግጠኛ ያልሆንኩበትን ነገር ያው እዚህ ጋር በግምት አልናገርም ማለት ነው። እና
ልጅቷም ማብራት የነበረችው ወይም ፎቶዋን ስታይላከችልኝ ልጅ ማለት ነው። ለምንድን ነው እንደዚህ የምታደርጊው? ጥሬ ሩዝ፣ ጥሬ እንቁላል እንደዚሁም ከስሩ ደግሞ በመካከል ሳንቲም አስገብተሽና ከላይ ደግሞ አበባ ጥለሽ ምንድን ነው የምታደርጊው ብላ በምጠይቃት ሰዓት ምንድን ነው ያለቻት? ይሄ በጣም ጥሩና አስፈላጊ ነገር ነው ያለቻት። ለምንድን ነው አስፈላጊነቱ ስትላት፣ በቃ ቀጥታ እንደወረደ ያለምንም ማፈር ያለምንም መሳቀቅ ምንም ሳይሰማት መተት መሆኑን እራሷ በግልጽ የነገረቻት። ምክንያቱም ምን አለቻት? ይሄ እኮ ብዙ ልጅ መውለድ ከፈለግሽ ይረዳሻል። ብዙ ልጅም ይሁን ብዙ ሀብትም ለማግኘትም ለመስጠትም የማይሳነው ረበል ዓለሚን ብቻ ነው። ከሱ ነው የሚገኘው እንጂ ከሌላ አይገኝም። ሲቀጥል ደግሞ ብዙ ገንዘብ ለማምጣት የሚረዳ መሳሪያን ወይም የሚረዳ ጥቅም ነው ያለቻት ማለት ነው። እንግዲህ ያስቡት፣ ሳንቲም ተደርጎ እንቁላል፣ ከስር ጥሬ ሩዝ፣ አበባ ምናምን። እሺ ሩዙ ሲሆን እንትኑ እንቁላሉም ይሁን ሳንቲሞቹ ምንድን ናቸው? በጣም ነው የሚያስደነግጠው። የምር እያቸው መካከል ላይ በእንቁላሉ ልክ እንቁላሉ ደግሞ በሚገርም ሁኔታ 13 ነው እንቁላል ነው። 11ዱ ተገዝቶ በሳንቲሟ ገዝታ ያመጣችው ሲሆን 2ቱን ደግሞ ከመዳም ፍሪጅ ውስጥ አውጥታን የጨመረችው። ሩዙም የመዳም ፍሪጅ ውስጥ ከመዳም ኩሽና የወጣ ነው ማለት ነው። ይሄ ነገር እሺ እሷ ታድርገው። አንዳንዴ አይተን ባላየ እንደዚህ አጸያፊና አስነዋሪ ነገር ስናይ ለሚመለከተው አካል ብንናገር መልካም ነው ማለት። ይሄ እንቁላል ከዚህ በኋላ ምንድን ነው የሚሆነው? ለዚች ሀበሻ እህታችን ሰርታ ልታበላት ነው? ምንድን ነው? እኔ ስትነግረኝ በጣም ስለደነገጥኩኝ እንቁላሉን የት እንደምታደርገው ተጠንቀቂ። ምናልባት እነዚህን 13 እንቁላል ነው እንግዲህ የተደረገው። 11ዱ ገዝታ ያመጣችው ነው። ወደ ፍሪጅ ካስገባችው ፍሪጅ ውስጥ ያለ እንቁላል እስከሚያልቅ ድረስ እንዳትበይ። እንቁላል መብላቱ ይቅርብሽ። እንደዚሁም ደግሞ ሩዝ አለ ከስር ብያቸዋለሁ። እዚህ ጋር ይታያል ሩዙ። የት እንደምታደርገው ተጠንቀቂ። ምናልባት አምጥታ እንዳቀላቅለው ከቻልሽ ደግሞ እንድትደፊባት ብዙ ቆሻሻ ቦታ ማለት ነው። ምናልባት ይህንን ቪዲዮ ወይንም ልትሰማው ትችላለች ልጅቷ ማለት ነው። ሩዙን ከቻልሽ ካልደፋሹ እስካሁን አሁንም ቢሆን ካገኘሹ ካልደበቀችው ሩቅ ቦታ ድፊው ማለት ነው። እና እንደዚህ አይነት ነገር ስታዩ ዝም አትበሉ። እና ይቺ ጓደኛ ይቺ እህታችን ማለት ነው ከዚህ በፊትም የወር ደመወዟ ከቦርሳዋ ጠፍቶ ምንም አላለችም ማለት ነው። ጸጥ ብላ ነው የቀረችው። ለምን እንዴ ባፍዝ ባደንዝዝ ነው እንዴ ዘረፏት ማለት ከባድ ነው። የሰው ልጅ የወር ደመወዙ ጠፍቶበት ጸጥ ማለት ይገርማል። እኔ አሁን የተረዳዋት። ለማንኛቸውም እንግዲህ እህታችን ራስሽን ጠብቂ። ዝም ማለትሽ ራሱን ያስቆጥቶኛል ማለት ለመዳም ቢያንስ መናገር ነበረብሽ። እንደዚያ በአይንሽ እያየሽ መተት ሲደረግ ማለት ነው። አላህ የጠብቀን ከመተት ሀባይቢ። በጣም ነው የሚያሳዝነው። እና ሰላም ሁኑልኝ፣ ተጠንቀቁላችኋለሁኝ። ሰላሙ አሌይኩም ወራህመቱላሂ ወበረካቱ። ላይክ እና ሰብስክራይብ ማድረግ ደግሞ አትርሱ።